ሰሜን ወሎ ዞን ቆቦ ከተማ ሌሊቱን ከፍተኛ ተኩስ ሲሰማ ማደሩን ነዋሪዎች ለኢትዮኒውስ ተናግረዋል። በተለይም ታህሳስ 2 ለታህሳስ 3 2018 እኩለ ሌሊት ጀምሮ በከተማዋ ከፍተኛ ተኩስ ፍንዳታ ሲሰማራል ብሏል። ነዋሪዎቹ በከተማዋ የነበረው ተኩስ በተመለከተ ኢትዮኒውስ የጠየቀቻቸው የፋኖ የመረጃ ምንጮች በኩላቸው ሌሊቱን የፋኖ ኃይሎች በቆቦ ከተማና ዙሪያ አካባቢዎች በተመረጡ ቦታዎች ላይ በአገዛዙ ጦር ላይ እርምጃ መውሰዳቸውን ተናግረዋል። በተለይም በቆቦ ከተማ ፖሊስ ጣቢያ፣ በከተማዋ ሚካኤል ሰፈር በሚገኘው የአድማ ብተናና ሚሊሻ ካምፕ እንዲሁም በከተማ ዙሪያ በሚገኘው ሆርማት ወታደራዊ ካምፕ ላይ የፋኖ ኃይሎች ሌሊቱ እርምጃ ወስደዋል ብለዋል። ሆኖም የመረጃ እስከተጠናከረበት ጊዜ ድረስ በአካባቢ የሚገኘው የአማራ ፋኖ ብሔራዊ ኃይል ምኒልክ ህዝብ በሌሊቱ ውጊያ ላይ ያወጣው መግለጫ የለም። በቆቦ ከተማ ሌሊቱን በነበረው ተኩስና ፍንዳታ የተጎዱ ሰዎች ምራቸው የተናገሩት የመረጃ ምንጮቻችን አንድ ወጣት በተባራሪ ጥይት መገደሉና በርካታ የአገዛዙ ጦር አባላት መገደላቸውን ተናግረዋል። በተጨማሪም ቁጥራቸው ብሎ ያልታወቀ የሚሊሻና ፖሊስ አባላት በፋኖ ኃይሎች ተይዘው ተወስደዋል ተብሏል። የዞኑ ጋዞ ወረዳ ብር አፋፍ አካባቢ ከንጋት ጀምሮ እስከ እኩለ ቀን ድረስ ውጊያ መደረጉም ታውቋል። ዛሬ ታህሳስ 3 2018 በተደረገው በዚህ ውጊያ የፋኖ ኃይሎች ድል መቀናጀታቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ጨምሮ አስታውቋል። በተመሳሳይ በደሴ ከተማ ዙሪያ ሞቴ የተባለ አካባቢ በከባድ መሳሪያ ታግዞ በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበበት ነው ሲሉ የአካባቢው የፋኖ የመረጃ ምንጮች ተናግረዋል። ከ3 ቀናት በፊት የአገዛዝ ጦር ኮንክሪት ምሽግ በመገንባት አዲስ ወታደራዊ ካምፕ ለመመስረት መሞከሩን ተከትሎ ሞቴ የተባለው አካባቢ የፋኖ ኃይሎች በሌሊት እርምጃ ወስደው የጦሩ ሰፈር በማውደም ከፍተኛ ጉዳት ማድረሳቸው መዘገባችን ይታወሳል። ያን የፋኖ ኃይሎች እርምጃ ተከትሎ አገዛዙ ከደሴና ኩታበር ከተማዎች ከፍተኛ ኃይል በማንቀሳቀስ በከባድ መሳሪያ ታግዞ የከፈተው ውጊያ እስከ ታህሳስ 2 2018 ዓ.ም ምሽት ድረስ መቀጠሉን የመረጃ ምንጮች ለኢትዮኒውስ አረጋግጠዋል። ለሁለት ተከታታይ ቀናት በቀጠለው ከባድ ውጊያ በተለያዩ አቅጣጫዎች የተንቀሳቀሰው የአገዛዝ ጦር ከፍተኛ ሰብአዊና ቁሳዊ ጉዳት ደርሶበታል የሚሉት የመረጃ ምንጮች